19 ምርት ዘመን የበጋ እርሻ ላይ ነው የምንገኘው። እንግዲህ የዚህን ዓመት የ2018-19 ምርት ዘመን ለየት የሚያደርገው የበጋ እርሻ ከዚህ በፊት ከነበረው ለረጅም ጊዜ ተላምደን ከመጣ ነው ከፈረስ ከበሬ እርሻ ወደ ትራክተር እርሻ መሸጋገር አለብን ብለን በበጀት ዓመቱ መጀመሪያ ከህዝብ ጋር በየደረጃው ካሉ የአደረጃጀት ላዮች ጋር በተግባባነው መሰረት ሰፊ ንቅናቄ ተሰርቷል። በተመሳሳይ የሰርቶ ማሳያ የእርሻ ስራዎች ተሰርተዋል። አርሶ አደሩ በትራክተር ማረስና በበሬ ወይም ደግሞ በፈረስ ማረስ ምን ያክል ልዩነት እንዳለው ከጊዜ አኳያ ከጉልበት አኳያ በተመሳሳይ በአግባቡ እርሻውን በሚገባው ልክ ጥልቀቱን ጠብቆ ለማረስ በሚያስችል መንገድ በትራክተር ምን ያክል ማረስ እንደሚቻል በተመሳሳይ በበሬና በፈረስ ደግሞ 3-4 ጊዜ ተመላልሶም እንኳን አንድ ጊዜ ትራክተር የሚያርሰው ያክል ማረስ እንደማይቻል በተግባር አሳይተናል። ይህንን ተከትሎ ንቅናቄ ፈጥረናል። የተፈጠረው ንቅናቄ አንድም በአካባቢው በተገኙ ትራክተሮች ቀድሞ በገቡ ትራክተሮች ተከራይቶ ማረስ፣ ሁለተኛው ደግሞ እየተደራጁ በማህበራትና የተሻሉ ባለሀብቶች ትራክተር ወደ አካባቢያችን እንዲገባ የማድረግ ተግባር ተፈጠረ። በዚህ መሰረት በግለሰብ ደረጃ ትራክተር ሂደት ላይ ያለ፣ በተመሳሳይ በማህበራት ደረጃ ደግሞ አንድ መሰረታዊ ህብረት ስራ ማህበራት እጣ ግዢ በተመሳሳይ ደግሞ ባላቸው ካፒታል ተጨማሪ እንዲገዙ ፕሮሰስ እየተደረገ ያለበት ሁኔታ ነው። ነገር ግን ይህ ግዢ በወቅቱ ስለማይደርስ ለ2018-19 ምርት ዘመን ስለማይደርስ በአካባቢው ባሉ ትራክተሮች ወይም ደግሞ ቀድሞ በገቡ ትራክተሮች የዋጋ ተመን ወጥቶላቸው በ1 ሄክታር ዛሬ ላይ እያሳረስን ያለ ነው በአድማስ ዩኒየን ትራክተሮች ነው። አድማስ ዩኒየን ትራክተር ደግሞ የህዝብ ሀብት ነው። አድማስ በራሱ ህዝብ ያቋቋመው ነው፣ ለህዝብ ነው እየሰራ ነው ያለ። በዚህ መሰረት በ6800 ብር ፐር ሄክታር ነው እያረሰ ያለ። ስለዚህ ዛሬ ላይ የምናየው የተቋማትን ቅድሚያ እየሰጠን ቀጥለን ደግሞ የማህበረሰቦችን እያረስን ነው ያለን። ዛሬ ላይ እያረስን ያለ ነው እንደምታየው ከዚህ በፊት ታርሶ ማይታወቅ ነገር ግን በበሬ ለማረስ ሞክረው ምን ያክል አስቸጋሪ ሲሆንባቸው እንደተውት እያየን ነው። ይሄንን በአግባቡ እንዲታረስ ለአርሶ አደሩም ጭምር ጉልበቱን ጊዜውን በመቆጠብ በተሻለ ምርት እድገት እንዲያገለግል ነው እያደረግን ያለነ። አጠቃላይ በበጀት ዓመቱ ከ8000 ሄክታር በላይ በበሬ ይታረስ በሰብል ይለማል። ከዚህ መካከል ከ4080 ሄክታር በላዩ በትራክተር ለማሳረስ እቅድ ይዘን እየሰራን ያለነ። በዚህ ልክ ዛሬም እያየን ያለነው በከሳቸው ውሳ ቀበሌ የእርሻ ስራ እንቅስቃሴያችንን ማስጀመር ችለናል። ስለዚህ በዚህ መንገድ የተሻለ ምርት የተሻለ ገቢ አርሶ አደሩም እንዲኖረው አልመን እየሰራን ያለነ።